ሰላም ሰላም ለእናንተ ይሁን ውድና የተወደዳችሁ የተከበራችሁ የፍቅር ሰለሞን ዩቱብ ቤተሰቦች የኔ ቤተሰቦች ደህና ናችሁ? እንዴት ናችሁ? ሁሉ ሰላም? እግዚአብሔር ይመስገን። እግዚአብሔር ይመስገን። እንኳን ሰላም ሆናችሁ ውዶቼ ማሮቼ፣ እንኳን ደህና ወደ ቤት የመጣችሁ። ስለመጣችሁ አመሰግናለሁ። ዛሬ ስለዚህ ጀምናይ እናያለን ማለት ነው። ለማታውቁ ወይ ደግሞ አልከፍት ላላችሁ እሺ ውዶቼ ማሮቼ፣ እና ያው እኔ የሚያውቀው ግን እዚህ ውስጥ ብዙ ነገር እንዳለ እንትን ሲያስተምሯቸዋለሁ። ያኔ ብዙም አይደለውም፣ ግን እኔ ደግሞ የቻልኳት እና ያወቅኳትን ላሳውቃቸው ማለት ነው። እና ደህና ናችሁ ወይ? እንኳን ደህና መጣችሁ። ያው ለድምፅ ጥራት እንግዲህ ይቅርታ እላችኋለሁ። እንግዲህ ከዚህ በላይ ምንም ማድረግ አልቻልኩም። ወደፊት እስኪ እሞክራለሁ ተጨማማሪ ድምፄን ከፍ የሚያደርጉ ነገራቶችን እንትን በማለት አስደስታችኋለሁ። እሺ ውዶቼ፣ ለጊዜ ግን እንደምንም እያላቸው እንድትሰሙኝ እላችኋለሁ። ለምን ብዙ ጊዜ ድምፅሽ አይሰማም አይሰማም፣ ፍቅር ሳትበይ ሳትጠጪ ነው የቪዲዮ ምስል እየተባልኩኝ ነው። እና መብላትን በልቼ ጠጥቼ ነበር፣ ግን ድምፄ ትንሽ ነው፣ ለዛ ነው። እና ጋይስ ለማንኛውም አመሰግናለሁ ሁላችሁንም። እና ደግሞ ላይክ እና ሰብስክራይብ እንዳትረሱት። እንግዲህ እንደተለመደው ወደፊት ገፋ ገፋ አድርጉኝ ማለት ነው። ለመውደቁ ደግሞ አታስቡ እሺ ውዶቼ። እና እላችኋለሁ ፑሽ አድርጉኝ፣ ገፋ ገፋ አድርጉኝ ውዶቼ እላችኋለሁ። እስኪ አሁን ይሄኛውን አፕ እንየው። ለምንድን ነው እናንተ ጋር የማይሰራ የምለው ማለት ነው። ኦኬ እስቲ በድጋሚ ልውጣና ልግባ። እንደዚህ ውስጥ እንገባለን። እንደዚህ ነው የሚመጣልን ማለት ነው። ከዛ እናንተ ይመስለኛል እቺ የማይክ ምልክቷን ነው መሰለኝ ነክታቸው የምታወሩት ማለት ነው። እሱን አይደለም የምትነኩት። ምልክት ሲያደርግ ቅድም እየሞከርኩ ነበር፣ እምቢ ብሎኛል። እችኛው ከማይክ መሀል ላይ ነች አይደላችን ያለችው፣ ከሷ በስተቀኝ በኩል አለችዋል። እችኛዋን ትነኳታላችሁ ድምፅ ለማውራት ማለት ነው። ኦኬ እንደወጣው እያጠበኩት ነው። እስኪ ኢንተርኔት ነው የሚሽከረከረው። እሽከርክር ያላ ያው መጣ ማለት ነው። አያችሁ አሁን ያወራሁት እዚህ ጋር ግን ለምን አማርኛው የት ገባ? እስቲ በድጋሚ እናወራው። ለምሳሌ እዚህ ጋር እንግባ። ስለዚህ አሁን መጣ ማለት ነው። እዚህ ጋር እኔ የማወራሁት እሱም እያወራው ማለት ነው። አሁን ለምሳሌ ይሄ እኔ ያወራሁት ይሄኛው ታችኛው ደግሞ እሱ እየመለሰው ነው ማለት ነው። ሜሴጁን ሙህም እዚች ጋር ታገኙታላችሁ ማለት ነው ከተመለሳችሁት በኋላ። ግን ይሄን አላውቅም፣ ይሄ ዝም ብሎ ነው። ከዛ ሼር ማድረግ ስትፈልጉ ደግሞ እንደዚህ ኮፒ ታደርጉታላችሁ፣ የእናንተንም የእሱንም። አንዳንድ ጊዜ ያው ስህተት ይኖራል፣ እሱን እናንተ ማየት ይኖርባችኋል ማለት ነው። ከዛ ሼር ታደርጉታላችሁ ማለት ነው ውዶቼ ማሮቼ። ሌላው
በነገራችን ላይ ይሄ የተጻጻፋችሁት ለጊዜው ከዚህ ይጠፋል፣ ግን ሌላ ቦታ ላይ እዚህ ውስጥ ሆኖ ሌላ ቦታ ላይ ይቀመጣል ማለት ነው። ሌላ ደግሞ ሰሞኑ እኔን እያወቅኩት ምኑ ጋ ነው ይችን ለምሳሌ እዚች ጋር ወይም ከዚሁ እንወጣለን በድጋሚ ከዛ እችን የጋላሪ ምልክቷን እንነካለን። ከዛ እነዚህ ይመጣሉ። ከዛ እዚች ጋር ቆይ ላሳያችሁ። እዚች ጋር እችን እንጫናታለን፣ ወይም ከሱ በፊት እችን የስደመር ምልክቷን እንጫናታለን ቅድሚያ እዩ አንድ። ከዛ እዚህ ጋር የጋላሪ ምልክት መጣ በድጋሚ ማለት ነው። ከዚህ ውስጥ እኔ ፎቶ እመርጣለሁ። አይኔ ፎቶ የታየ ወይኔ ብላቸው። ከዛ እንደዚህ ፎቶ መርጫለሁ። እዚህ ጋር ደን እላለሁ። ከዛ እዚህ ጋር የምትፈልጉትን ለምሳሌ እንደዚህ እንጽፋለን። አሁን እዚህ ጋር ዩቱብ ተምኔል ብዬ ነው የጻፍኩትኝ። ከዛ እችኛዋን ቀስት ምልክት አለቻ ከድምፅ መቅጃው ጎን ላይ ለምሳሌ እንዳታስወጣኝ በእናት ወይም ትታየናለች አትታይ መሰለኝ። ኧረ እንትን ደግሞ እሱን አይደለም እኔ የፈለኩት እዚህ ጋር ነው። ሙህም ኦኬ ከድምፅ እንትን ምልክት ጎን ላይ እችኛዋ አሁን ስለከታያታላችሁ እሷን አንዴ ይጫናታለሁ። እችን እንደዚህ ስጫናት እስቲ ቆዩ ምን እንደሚመጣና ያለን ዩቱብ ተምኔል ስራልኝ ብዬዋለሁ። እስቲ ይሰራል ብዬ አስባለሁ። ታላቁም ስለሆንክ ታዘዘኛል ብዬ አስባለሁ። ኢንተርኔት ነው መሰለኝ የሚያቆየው። ወይኔ ይኸው ሰራ። አያችሁ ውዶቼ ሙህም ፎቶዬን ቀይሮታል። መቀየር አልነበረበትም። አብሶ ፎቶዬን ቀይሮታል፣ ግን ይሰራል ማለት ነው። ፎቶ ሳይቀይር ራሱ ይሰራል። የኔንም ሰርቼዋለሁ። እና እንደዚህ ደግሞ ዩቱብ ቻናል የዩቱባችሁ ታምኔል በዚህ መስራት ትችላላችሁ ማለት ነው ውዶቼ። ገብቷችኋል ብዬ አስባለሁ። ለምሳሌ እናንተ ሌላ እዛ ኖርማል የሚሰሩት ቦታ ላይ ሰርታችሁ ደግሞ አዘጋጅታችሁ፣ እኔ አሁን ኖርማል ፎቶ ነው የሰጠሁት፣ ግን ብዙ ነገር ነው የቀየረ። ግን ፎቶዎቹን አይቀይርም። እዚህ ጋር እንዴት ይቀይራል፣ ግን አይቀይርም አንዳንድ ቦታ ላይ ማለት ነው። እና እዛ የሰራችሁትን እዚህ ጋር መጥቶ እዚህ ጋር አምጥታችሁ የሰራችሁትን እንዲያስተካክልላችሁ፣ ለምሳሌ እንዲህ የዩቱብ ምልክት፣ የሰብስክራይብ ምልክት፣ እንደዚህ የደውል የላይክ ምልክት እንዲያደርግላችሁ እዛ ያዘጋጃችሁትን ለምሳሌ ከፎቶ የሆነ ያዘጋጃችሁትን ታምኔል እዚህ ጋር አሁን እኔ እንዳደረግኩትኝ ማድረግ ትችላላችሁ። እዚህ ጋር ግን ጽሁፉን ላይ ጨምሮታል። ማሻአላ። እና እንደዛ እያደረጋችሁ ስትሞካክሩት በደንብ ይገባቸዋል ማለት ነው ውዶች ማሮች። እንግዲህ ተረታችኛል ብዬ አስባለሁ። በጣም አደከመኝ እውነት። ብዙ እየደለትኩ እየሰራው ነበረ። ስልችት ነው ያደረገኝ፣ ለምን እንደሆነ አላውቅም። በዛ በምንድነው የሚባለው ገባው እምቢ አለኝ እና አሰለቸኝ እላቸዋለሁ ውዶቼ። እንደዚህ እያደረጋችሁ ተደበሩ ማለት ነው። ቪዲዮን ስለተከታተላችሁ አመሰግናለሁ ውዶቼ ማሮቼ። ይህ ፎቶ ግን አስቆኛል እና መልካም ቀን። ቪዲዮን እስከ መጨረሻ እንድታዩ በአክብሮት እጠይቃችኋለሁ። ሌላው ውዶቼ ያው ቅድም ኮፒ አድርጉ ብያቸዋለሁ። እንደዚህ አንድ ነገር እንዲህ ሙሉን ኮፒ ለምሳሌ ኦኬ፣ እንደዚህ ሲሆን እንደዚህ ሙሉን
ኮፒ ካደረግን በኋላ ለምሳሌ እኔ አሁን ይህንን ጽሁፍ ወስጄ ዋትሳፕ ላይ የሆነ ሰው ሼር ማድረግ ካፈለኩ ያው ታውቃላችሁ ማለት ነው እንዴት እንደምታደርጉ ኮፒ ታደርጉትና ኮፒውን እንዴት አድርጋችሁ ማውጣት እንዳለባችሁ ታውቃላችሁ አይደለ? እና እንደዛ ስታደርጉት ነው ማለት ነው ኮፒው የሚወጣላችሁ። እና ይህን ይመስላል። መልካም ቀን።